ወንጌል በአናቱ ይተከል፣ ከወንጌል ክብል የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነቢዩ መሐመድ አምላክ አይደለም ነቢይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል በአናቱ ይተከል ስል ድፍን ጴንጤ መጥቶ መጮ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል በአናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል በአናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁም። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማቅ ሰው ነኝ። ግን አይ ኖ ሃው ቱ ፕሌይ ዘ ጌም። ስሜቱን የማንን ምን እንደሚሆን ጠንቅቄ ማቅ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። ማንን? የሙስሊሙን ስሜት አውቀዋለሁ፣ ነቢዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሐ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ 70 ጊዜ ወንድም ቢያጠፋ 70 ጊዜ ይቅር በለው ነው የሚለው። አንተን ደግሞ አልበደልኩ አድዴ። ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? ዋይ ዩ ሜድ? እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆነ ወንድሜ በተለይ ቤካ እግዚአብሔር ያክብር፣ እግዚአብሔር ይውደድ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ካልከኝ ቤካ ቅርጽ ላይ ምንም ንግግሩ ትክክል እንኳን ባይሆን የሆነ ይህንን አምኖበት ነው ወይ የተናገረው ብሎ እርስ በርሳችን ስናወራ ኖ በፍጹም እንደዚህ ሊያደርገው አይችልም። ዳጊም እንደዛ ነው ያለው፣ ያም እንደዛ ነው ያለው፣ እኔም እንደዛ ነው ያለው። ስለዚህ ይህንን በውስጥ ነው የምናወራው። በምንም አይነት መልኩ ልተኛ ነው። አሁን እኔ ጋር እኩለ ሌሊት ነው አልኳቸው። በቃ ተኛ አልኩት። ዳጊም ደክሞት ነበር ተኛሉ። ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገ ሲነጋ እንደውላለን ብሎ አሁን እኔ ጋር 6:48 ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለን ልናወራ ነበር እና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይደል ነው ዮኒዬ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ፣ የተናገርከው ነገር ትክክል እንኳን ባይሆንም ግን እኔ ነኝ ይቅርታ የምጠይቀው ስለ ጌታ። እናንተ ያንን ጌታን ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አንተ አሁን ይቅርታ ጠይቃል አይደል? አዎ፣ ጌታ ነሳ ጌታን እኮ ነው እንጂ ሰው አያኖረኝ። እንደምታውቀው የሚያኖረው ጌታ ነው። ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ።
በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። ዮኒ እንኳን አይደለም አሁን ወደ ጌታ መጣ አይደለም በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁኝ። እና እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለ እሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ የሆነ ይቅርታ። እኔ ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም ከአንተ ውጭ። ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረው እና በትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባት መልካም አድረግ ይሆን። እንወድሃለን። አንተው እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው የምልህ። ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳችሁ አይደለም። አንዳንዴ ገባ ያን ነገር ላይ ፎከስ ያደርጋችሁት ወዳችሁ አይደለም። ማታዳ እያለ ነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነኩ በጣም እንግዲህ በእኔ ባህሪ በእኔ ኃይለኝነት 8 ወር መታገስ እኔ በጣም እግዚአብሔር ይወደኛል። በእኔ ኃይለኝነት በእኔ አትንኩኝ ባይነት 8 ወር ሙሉ በቃ እንደዚህ በቃ ኩስምን ብዬ መዝሙር ፈዘሃል እኮ ላይ ይሉኛል። ሳልነካቸው ፈዘሃል ምን ሆነ ነው ምናምን እያሉ ገብተዋል። መሬት የወደቀ ሰው አድርገው ምላስ የሌለው ሰው አድርገው መናገር የማይችል ሰው አድርገው አረጉኝና እኔ ስህተት እምደነግጥበት ስህተት ነው የሰራሁት። እምደነግጥበት ጌታ ኢየሱሴ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡና ንስሐ ግባ ብራዘር፣ በጌታ ሁን። እውነቴን ነው፣ በጌታ ሁን። የሰው ስህተትን የምትፈልግ ሰው ነህ። እኔ አሁን በወንጌል ከሆንኩ በኋላ የትኛውን ወንጌላዊ አታክ አድርጌ አውቃለሁ? ስህተቱን መቼ ፈልጌ አውቃለሁ? አልፈልግም። ለምን? ክርስቶስ ነው የሚያድነው። እሱ ይጠይቀው። ክርስቶስ ነው የሚያድነው። በወንጌል ሆነን ስንት ወንጌላዊ እኔ ከሆንኩ በኋላ አንድ ወንድሜ ተገናኘን። ይቅርታ እናንተን ምድል እሰጣለሁ። በጣም ይቅርታ። አንድ ወንድሜን አገኘሁት። ማቲዬ ተባረክ። ማቲ የሚባል ወንድም እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርመሃል፣ ከ9 ወር በፊት ኦርቶዶክሳዊ ነው እና ጥያቄ ጠይቆ ነበረ። ዘጉበት፣ ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያይኝ ሳይ 2 ወር አልፈጀም፣ 3 ወር አልፈጀም። ወዲያው ጌታን ተቀበለ። ከዛ በኋላ ትላንት ነው ከትላንት ወዲያ ነው ዲስ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። አንተ የምትለው ኑ በጌታ ሆኖ ያሳርፋቸዋል ያልከው ሌሎቹ ሲሉ አልሰማሁም። ያንተን ለውጥ አይቼ ግን ጌታ ናል ይሄው ጌታን ተቀብሎ አሁን የሚገርማኝ እየተማረ አገልጋይ ሊሆን አሁንም እናገራለሁ። የወንጌላውያንን ስህተት ለማውጣት ሮጣችሁ የምትመጡ ማናችሁን? አንዳንድ ሰዎች አላችሁ። እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግዲል ያልሆነ ይቅርታ ስለቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም። ደፍሮ እናቱ የወለደው የኡስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ። ተግባባን? እንደዚህ ፓስተርነት እንዲናቅ እኔ ፓስተር አይደለሁም። ፓስተር ካሉን ዮኒ ቆለጦ ማለት ትችላለህ። አሁን ጋር ፕሮብለም ደ ማኛ ቆለጦ ይቅርታ ስለቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አይደለሁም። ወይ ሰይደ ፓስተሮችን ሊሰደቡብኝ አይገባም። በምንም መልኩ ይለፉ ፓስተሮች ናቸው። ስለዚህ ማኛው ቆለጦ ማለት ትችላላችሁ። ያው ፈቅጃል።
የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው የምፈልገው እና እኔ በጌታ ፊት ንስሐ ገብቻለሁ። ጌታ የኔ ሚሊዮን ጊዜ ባጠፋ ጌታ ይቅር ባይ አምላክ አለኝ። የእናንተን አላውቀውም። የእኔ አምላክ የማመልከው አምላክ ግን ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር የሚል አምላክ ስላለኝ ለእሱ ንስሐ ገብቻለሁ። ወደፊትም ገባለሁ። እናንተ ቀጥሉ። ተባረኩ። ቴንኪዩ ንዬ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይህን ነው የምነግርህ። ያው አሁን በዚህ ሰዓት ላይ 7 ሰዓት ማለት ነው። እኔ ጋር ሚድናይት ላይ ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድን ያስቆጣችሁ ብለህ ባትጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር በአንዳንድ ሰነፎች፣ በአንዳንድ አላስፈላጊ በሆኑ ሰዎች ማለት ነው። እዚህ ሶሻል ሚዲያ ላይ የኛው ወገን እንኳን ሆነው ማለት ነው እና ከወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው። ግን በቃ ወገኖች ናቸው እና እንደውም ዳጌ ምን አለኝ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ 3000 ሰዎች እና ለወንድሞች ልስጣቸው 1 ደቂቃ ተናግሬ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ላይ አይደለም። በቤተክርስቲያን ሁሉ አገለግላለሁ። እንደናንተ ቤተክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም። ከዛው ከቤተክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገው። ቤተክርስቲያን አለኝ፣ ፓስተሮች፣ የቤተክርስቲያን መሪዎች አሉ እና በዚህ 10 ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው። አብዛኛው እዚህ የማገለግለው የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግስቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ በነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጣል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ ይንገሯቸው ከፈለጋችሁ ማለት ነው። ኦኬ። ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች በማይመለከታቸው መጥተው ይመክሯል። አንዳንዱ ምን ይላል ኤርሚ ብሏልኝ የዛሬ 9 ምናምን ነገር ዓመት አካባቢ ወይ 8 ዓመት አካባቢ አንድ ሰው ደውሎ አገልጋይ፣ በጣም ትልቅ አገልጋይ፣ ሌላ ስራ ብትፈልግ አይሻልም ማለት ይሆን። እንግዲህ ልንገርህ፣ ምናልባት ብዙ ሰዎች ኤክስፔሪንስ ሊኖራቸው ይችላል። የኔን ያህል ግን እዚህ ሶሻል ሚዲያ ላይ በራሱ ወገንም በጴንጤ በአንዳንድ ሰነፎች ጴንጤዎች ማለት ነው እንጂ በሁሉ የእግዚአብሔር ሕዝብ አይደለም የተሰደበ የለም። እና ሌላ ስራ የለም፣ ሌላ ስራ አትፈልግም ብለዋል። ማለት ምን ማለት ነው? እግዚአብሔር ለዚህ ስራ አልጠራህም ነው። እኔ ደግሞ ከጌታዬ ሰምቼ አይቼ የወጣሁኝ ነኝ እንጂ በውር ድንብሩ የምደናበር ወንጌላዊ አይደለሁም። ልብ በሉ፣ በውር ድንብሩ የምደናበር ወንጌላዊ አይደለሁም። ሰምቼ አይቼ ነው የወጣሁት። ኦኬ። እና ወንጌላዊ ብለው እንዲጠሩኝ ራሱ እንኳን አልጠብቅም። ለምን? ለመጠሪያ አይደለም የተሰጠኝ አገልግሎቱ፣ ህዝብ ለማዳን ህዝብን ወደ እግዚአብሔር መንግስት ለመመለስ እንጂ ወይዘሮ ኤርሚያስ በል፣ አቶ ኤርሚያስ በል፣ ሽሜው ኤርሚያስ በል፣ ፍንዳታው ኤርሚያስ በል፣ ዋቴቨር የፈለጋችሁትን አዝንቡ። በዚህ 10 ዓመት ውስጥ አይደለም የጴንጤው የሌላችሁ ተደምሮ እኔን ከመንገዴ ፈቀቅ አላረጋችሁኝም፣ አታረጉኝም። ምክንያቱስ ጽኑ ነው። አላማዬ ያሰለፈኝ ጌታ ኢየሱስ ነው። የረዳኝ ጸጋው ነው፣ የሚረዳኝ ጸጋው ነው። እና ግን በምን አልፍበት እንደዚህ አንዳንዴ ሳይሰማ ቀርቶ አይደለም። ውጠን በመያዝ ችልዬ በመያዝ ጌታ እግዚአብሔር ይባረክ ችዬ በመያዝ የሚመክሩ ወንድሞችም ስላሉ እየተመካከር ፓስተሬንም ሚስቴንም እየሰማው ምክራቸውን አይዞ የሰው ቃል እንደዚህ እንትን ሊል ይችላል እና አላስፈላጊ የሆኑ ነገሮች ተናግሬ አውቃለሁኝ በዚህም ጉዳይ ማለት ነው። እንደው ደፍሬ በጌታዬ ላይ እንደዚህ ብዬ አልበል እንጂ ግን ቅዱሳንን የሚያሳዝን ንግግር ሁሉ ተናግሬ አውቃለሁ። አላስፈላጊ የሆነ ነገር በዛም ይቅርታ ጠይቄያለሁኝ፣ ይቅርታም ጠይቃለሁ። ሰዎች ስሜታዊ አድርገው ያልሆነ ነገር እንድንናገር ያደርጉናል እና ግን ትናንት በተሰማን ነገር እኩል ነው የተሰማን። እኔንም ዳጊንም ቢኒያም አሁን እሱን እዚህ ያንነግራቸው
ባየኑ በዚሁ በወንጌሉ ጉዳይ በሚሰራው ስራ እንቅፋት የሚሆኑ ሰዎች የሚያደርጉትን ነገር እና ግን በዚህ 9 ዓመት ውስጥ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚ ብለው ሁለቱ እያወሩ ያንተን ቪዲዮም ጭምር ሰማንና በሉ እኔ አሁን ልተኛ ነው፣ ዳጌም ልተኛ ነው አለ። ተኛለሁ፣ እኔም ልተኛ ነው፣ ተኛሉ። ቢኒያ ቀናው እኔ ጋር እናንተ ተኙ አለን። ጠዋት ስነሳ ግን ዮኒዬ ጋር እንደውልለታለን በግሩፕ ብለን ነው ሰነቃ እንደ ያልኩት። ዮኒዬም እንኳንም መልካም አደረክ። የተናገርከው ቃል ወንጌል ማለት የምስራች ወንጌል ማለት ስለ እግዚአብሔር ልጅ ነው። ወንጌል ማለት የእግዚአብሔር ልጅ ነው። አሁን ስሰማ እንኳን ጌታዬን ኢየሱስን እኮ ነው የተናገርኩት ብለህ አልክ እና ንስሐ እንደምትገባ ምንም ጥርጥር አልነበረኝም። ያው ገባሁ፣ ንስሐ በእግዚአብሔር ፊት ገባሁ። ስለዚህም ደግሞ መጥተህ ይቅርታ ጠይቅ። ለእኔ አንተ ከትናንትና ይልቅ ለእኛ አንተ ወንድማችን ነህ። ብትወድቅም በውድቀትህ ላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አብሬ አነባለው በውስጥ ያኔ እንደምንነጋገር ጌታ እስከዛም ድረስ አይሰጥህም፣ ግን በውስጥ እንደምንነጋገር በውስጥ አወራለሁ። እንኳን ዛሬ በጌታ ወንድም የሆነ ኦርቶዶክስ እምነት እንኳን ተከታይ ሆነ በጣም ሰው አክባሪ ነህ። ስደውልልህ ስልክ ታነሳለህ። እኔ እናንተ ተጨቃጭቀን እናውቃለን። ስለ ወንጌል ማለት ነው አውርተን እናውቃለን፣ ተስማምተን እናውቃለን። ሰምተኸኝ ታውቃለህ፣ ሰምቼ አውቃለሁኝ። ያኔ እንኳን ማለት ነው ያኔ እንኳን አሁን እንኳን በጌታ ሆነ ልብ በጌታ ተነክቶ አይደለም ያኔ እንኳን የምሰማ ወንድም ነህ እና ነገም በተለያየ የህይወት ጎዳና መውደቅ መነሳት አይግጠምህ በጌታ በኢየሱስ ስም። ግን እንደዚህ እንኳን ቢሆን በምንም አይነት መልኩ ከወደቅ እኔ አብሬ እወድቃለሁኝ። የእግዚአብሔር ልጅ ነህ። ጌታ መነሳትን ያደርጋል እንጂ ትክክል ያልሆነ ነገር እንኳን ስታደርግ ወይ ስትናገር ባይህ ስለአንተ ጸልያለሁ እንጂ ይሄ ማለት እኮ ምናምን ነገር ብዬ አልልብህም። እኔም በተመለከተ አልልም። በእግዚአብሔር ፊት አልሳለሁ። ደግሞ እግዚአብሔርም ለእንደዚህ አይነት ውድቀት አሳልፎ አይሰጥህም። በእውነት ዮኒን የነካ ወንጌል እውነተኛ መሆኑን ታውቁት። በዚህ 8 ወር ውስጥ አይታችሁታል አይደል? ይህ ሁሉ የስድብ ውርጅብኝ እንኳን እየወረደበት አልተናገረም። አሁን ምንድን ነው ያስከፋው? እንዴት ፓስተር ብላችሁ አገልጋዮችን ሁሉ ጭምር የሚያስነቀፍ ነገር እኔ ያልሆንኩትን አንደኛ ፓስተር አይደለም። ይኸው ነገራችሁ፣ ፓስተር አይደለም። ዮኒ ፓስተር አይደለም። እንዲህ ዝም ብሎ ፓስተርነት ዝም ብሎ የሚሰጥ እንዳይመስላችሁ ወንድሞች ናቶች፣ ስጦታ ነው ፓስተርነት። መቀለጃ አይደለም፣ መቀለጃ አይደለም። እንኳን ዮኒ እኔ ፓስተር እንኳን አይደለሁም። የተጠራሁበት የጸጋ ስጦታ የአገልግሎት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተርን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣህ የሚሰጥ አይደለም። የእኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ህይወትህ ተፈትኖ ጥሪው ከእግዚአብሔር ነው አይደለም ብሎ የሚል አገልግሎትህ ታይቶ ህይወትህ ተፈትኖ አገልግሎትህ ተፈትኖ ቤተ ክርስቲያን ኦርዴን ስታደርግ ነው ፓስተር ብለህ የምትሉት። እና ዮኒዬ በጣም ይቅርታ ብለህ በማለት ሶሪ ይቅርታ ብለህ ሰው ቅዱሳን በመጠየቅ ቴንኪው። ጌታንም ፊት ንስሐ ስለገባህ ቴንኪው። ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል። ግን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነው። ገና አዲስ ክርስቲያን እኮ ነው። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ። ወዲያውኑ ማኛው ምን እየሆነ ነው፣ ዮኒ ወዴት እየሄደ ነው፣ ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ ነው እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። ዳጊዬ ይቀጥል። ቴንኪው እና ቴንኪው ዮኒዬ። እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔርም ሕዝብ ይወዳል። ብትወድቅም ወንድማችን ነህ፣ ብትደክምም ወንድማችን ነህ። ኦኬ ከደከምክበት ከወደክበት ላነሳ እንጂ ልጥልህ እዛው ድንጋይ ሊቀጠቀጥብህ ከሌሎች ጋር ምላሴን በምላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጌ ቀጥሉ። ቴንኪው ዳጌ አይ ቲንክ ከልጆች ጋር ይመስለኛል።
ዜዶ ይቀጥል። ዜዶ ይቀጥል በአገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ላምባዬ፣ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጥሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝ እና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጠዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አለብ ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከምመለስ ጌታዬን ትቼ ጾታ ብቀይር፣ ደግሜ እናገራለሁ፣ ጾታዬን ብቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰበኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰበኬላቸው ኢየሱስ ጌታ ነው ብዬ ሰበኬ ነው የወጣሁት። ስሜታዊ ሆኜ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉት። በጌታ የሆናችሁ በስጋ ትሰቃያላችሁ። ምናልባት እንደሌላው ላይክ ልትወዱ ትችላላችሁ። ለምንድን ነው ስለ ጌታ እየሰበኩኝ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም፣ አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግ ሆኜ መኖር እችላለሁ። አላስደሰተኝም። የእኔ ረፍት የእኔ ደስታ ኢየሱስ ክርስቶስ ነው። ከ8 ወር ውስጥ አንድ ስህተት ቢገኝ ለሮጣችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገሩት፣ በደንብ ኃይለኛ ጥፋት። ግን እዛው ላይ ክርስቶስ ኢየሱሴን ሰብኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገር ዮኒ ማኛ እየተማረ ያስተምራችኋል ገና እንደ አዲስ ያስተምራችኋል። እኔ ክብሬ ኢየሱስ ነው። በኢየሱስ ከብሬ ያለሁ። በሰው ተዋርጅ ያለው፣ በኢየሱስ ግን ከብሬ ያለሁ። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባናቱ ይተከል የኔ ክብር ይበልጣል የሚለው ገኖ ወጥቷል። እንድታወጡት እንፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባናቱ ይተከል እነግርሃለሁ። እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። I don't have it. I will never have it. እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድም አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ፣ ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽው በሚለው ስህተት ነው፣ አብሶሉትሊ ስህተት ነው። በጌታ ፊት ንስሐ እገባለሁ። ተባረኩልኝ።